ኢንሻአላህ የቆየን ብንመጣም ይሄ የነቢ ሙሳና የኸድር ታሪክ አላበቃም። ኢንሻአላህ ዛሬም ትንተናውን ትንሽ አብረን እናዳምጥ። አብረን ሆነን እቺን ኸይር ነገር ለሁሉም እናዳርስ ነው የምላችሁ። ያዳመጠውን አላህ አሁንም ዕውቀቱን ይጨምርለት። ኢንሻአላህ ያላዳመጠውም አላህ ያስደምጠው እና ለማዳመጥ ዝግጁ ናችሁ? ኢንሻአላህ እኔም ከሰሞት ነው ማስተላልፍላችሁ። ቢስሚላህ ቢላህ والصلاة والسلام على رسول الله يا قومي سلام الله عليكم ورحمته وبركاته وعليكم السلام ورحمة كنبي الله موسى نا سيدنا خضر تاريك استمرتوچن ያወጣን እንገኛለን الله የበለጠ በጥልቀት እምን ረዳቸው الله ያድርገና ዛሁን ደግሞ የምንቀጥለው አምስተኛው ነጥብ ይሆናል الرحمة بالخدم والرفقاء ለቤት አገልጋዮች ለሰፈር ጓደኞች ለመስራ ቤቶቻችን ሰራተኞች እዝነት ሊኖር እንደሚገባ በዚህ ታሪክ ውስጥ እንማራለን። ዩሻዕ ኢብኑ ኑን ከነቢዩላህ ሙሳ ጋር ቃቸውን ይዞ የሄደው ግለሰብ ትልቅ ኃላፊነትን የሰጡት ወጣት አሳውን የምታጣበትን ቦታ ትነግረኛለህ ተብሎ ትልቅ ኃላፊነት የተሰጠው ወጣት አሳውን ረሳው። አሳው ግን ፈተኸዘ ሰቢለሁ ፊል ባህር ሰረባ ቀዶ ሾልኮ አፈትልኮ ነበር። ያን ሳይነግር ረሳው። ነቢዩላህ ሙሳ ረጅም ርቀት ተጉዘው በጣም ደግሟቸው አቲና ገዳአና ለቀድ ለቂና ሚን ሰፈሪና ሃዛ ነሰባ ልክ ሲሉት አረአይት አየህ እንዴ ኢዛ ወይና ኢለ ሰኽራ ወደ አለቱ ጠጋብለን አርፈን እያለ ፈኢኒ ነሲቱ ልሑት የአሳውን ጉዳይ እኮ ረሳሁት የሰጠኝን ኃላፊነት ዘነጋሁት ብለው አሏቸው። ነቢዩላህ ሙሳ የቀኑን ግማሽ ሄደው ሌሊቱን ተጉዘው ጠዋት ተጉዘው ደክሟቸው ነው ለቀድ ለቂና ምን ሰፈሪና ሃዛ ነሰባ ያሉት እርቧቸው ነው ግብ የጠየቁት። ያኔ እሱ ምን አለ ዩሻ ረሳሁት እኮ ወማ አንሳኒሁ ኢላ الشيطان አን አذكر እንዳላስታውስ ሸይጣን አዘኑለት ምክንያት አቀረቡ። ተቆጧቸው ተበሳጩባቸው በጭራሽ ይሄን ያህል አደከምከን በረሃውን አስጓዝከኝ የጌታዬን ኃላፊነት አዘገየህብኝ አላሉትም። ቃል ذلك ما كنا نبغ ይሄን አይደል እንዴ ስንፈልገው የነበር ወሬ ያወሩ ፈርተዳ على آثارهما قصصا ለኻዲመ ለቤት ሰራተኛ ኃላፊነት ለሰጠው ሰራተኛ እዝነትን ያስተምሩናል። ከዚህ ታሪክ ምንማረው አምስተኛው መሰረት ይሄን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄን ነበር። ይሄን የቁርአን አስተምሮት ኑረውት ነበር። ወካነ خلقه القرآن ትላለች እናታችን አይሻ አኽላቃቸው ቁርአንን ነበር የሚመስለው። ያዘዘው የሚታዘዙ አስተምሮቱን የሚኖሩ ምርጥ ነብይ ነበሩ። ولذا يقول أنس بن مالك من إلال خدمت النبي صلى الله عليه وسلم 10 سنين 10 ዓመት መልእክተኛውን خدمኳቸው አገልጋይ ሆኛቸው ነበር ለ10 ዓመት። በዚህ 10 ዓመት ውስጥ ይላል አንድ ነገር አዘውኝ ሳልሰራው ለምን ያልሰራው አለም ደግሞ የሆነ ነገር አትስራው ብለውኝ ሰርቸው ለምን ሰራው ብለውኝ አያውቁ። ሱብሃንአላህ ጉድ ነው ይገርማል። 10 ዓመት እንዴት ከቤት አገልጋይ ጋር ትጋጭ? እንዴት አኽላቅ ነበራቸው። ولذا يوصي النبي صلى الله عليه وسلم ملكتኛ ሁሌም እንዲህ ብለው ወስያ ይሰጡናል اخوانكم خوالكم خدامዎቻችሁ የናንተ ወንድሞች ናቸው ይላል። አላህ ከናንተ ስር አደረጋቸው እናንተ እንዲያገለግሉ። አንዳችሁ ከባድን ስራ ካዘዛቸው ይገዛቸው ይላል። የማይችሉትን አያግዛቸው፣ ካዘዛቸው ወርዶ ይገዛቸው። اخوانكم خوالكم አገላለጹ ሙብተዳና ኸበር ይባላል በአረበኛ ቋንቋ። ሁለቱ ሲቀያየር ሐስርን ያሳያል፣ የትዛዙን ጥንካሬ ያሳያል። ወንድሞቻችሁ አገልጋዮቻችሁ ናቸው። ጥልቅ ነው አገላለጹ። خوالكم اخوانكم ነበር ትክክለኛ ሴንተንስ። ሲገለበጥ አስተምሮቱን ጥልቅ ያደርገዋል፣ ትዛዙን ጥብቅ ያደርገዋል። ረሕመቱን بالخدم እነሱም ሰው ናቸው። አላህ ከኛ ስር አደረጋቸው እንዲያግዙን እንዲያገለግሉን። ልናዝንላቸው ይገባል። ስንጠራቸው በትህትና ሊሆን ይገባል።
አላህ ቁርአን ላይ ሊየተኺዘ ባዕዱኩም ባዕዳን ሱኽሪያ ይላል። ሰው ናቸው እኮ ግን ከናንተ ስሩ ነው እንዲያገለግሏችሁ አንዱ አንዱን የተገራ ሆኖ እንዲይዘው ስንል በደረጃ ላይ ያየናችሁ ሁሉም ሰው አለ ተخدመው ታግዘው ይግድ ይላል። ይህ ትልቅ የሙእሚን አኽላቅ ነው። የምንማረው አምስተኛው አስተምህሮት ኢኽዋኑኩም ኸወልኩም። አንተ ቤት ሰራተኛውን ይኖርሃል። ውጭ ሀገር ሰው ቤት የሚሰራ ዘመድ የለ? አሜሪካ፣ ዩሮፕ፣ አረብ ሀገር የሄደ ዘመድ እህት፣ አክስት፣ ወንድም የለ? እሱ እኮ ተቀጥሮ ነው የሚሰራ። እዚህ ካላዘንክ እዛም አይታዘንልህ። እርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። ቢሮ ላይ ሰራተኞች ይኖሩናል። ሴክሬታሪ፣ ጸሐፊዎች፣ ማኔጀሮች ስተት ሊፈጽሙ ይችላሉ። ረሕማ ይፈልጋል። ተሳስተው ሲፈጽሙ ቃለ ዛሊከ ማ ኩና ነብግ እንዲያረከው ይሄን ነበርኮ የምንፈልገው ይስተካከል ለዘብ ባለ ቃል እነሱም ማናገር ከኛ ይጠበቃል። ይህ የነቢዩላህ ሙሳ እና ኸዲር ታሪክ ከሚሰጠን ስድስተኛው አስተምህሮት ዕውቀት ማለቂያ ጣራ እንደሌለው እንማርበታለን። ወፈውቀ ኩሊ ዚ ዒልምን ዓሊም፣ ሁሌም ከአዋቂዎች በላይ አዋቂ አለ። የዒልምም መዳረሻው አላህ ዘንድ ነው። ሁሌም ዓሊም ይኖራል፣ ከሱም በላይ ሌላ ዓሊም ይኖራል። ነቢዩላህ ሙሳ የሚያውቁት ዒልም አለ፣ ኸዲር የሚያውቁት ዒልም አለ። ተሞላልተህ የምትሄዳቸው ነገሮች ናቸው። ግልጽ ነው። ሁሌም አለ። አስለን ይሄ ምዕራፍ ሱረቱል ካህፍ የወረደበት የራሱ ታሪክ አለው። ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? ቁረይሾቹ ወደ ይሁዳዎች መዲና ላይ ወደሚገኙ ይሁዳዎች መካ ላይ ያሉ ቁረይሾች ሁለት ልኡካን ላኩ እና ዑቅበት ኢብኑ አቢ ሙዓያጥንና ሐሪሰቱ ኢብኑ ነድር ላኳቸው። ወደ ምን? ወደ ይሁዳዎች መዲና ውስጥ ወደሚገኙ። እኛ ሀገር ላይ የወጣ ነብይ ነኝ ተብሎ የሚጣራ አንድ ግለሰብ አለ። እርሱን እስኪ እናንተ የመጽሐፍ ሰዎች ስለሆናችሁ እኛ ደግሞ መጽሐፍ ካሁን በፊት አናቅም፣ እናንተ የሙሳ ተከታይ ተውራት ያላችሁ ናችሁ፣ እርሱ መሐመድን ቢሆን በተውራት አምራለሁ ይላል፣ እሱን ቻሌንጅ የምናደርግበት እስኪ ጥያቄ ስጡን አሏቸው። ይሁዳዎች 3 ጥያቄ ሰጧቸው ለነዚህ መልእክተኞች። አንደኛ ስለ ሩህ ጠይቁት፣ ስለ መንፈስ። ሁለተኛ ስለነዛ ወጣቶች በአንድ ክፍለ ዘመን ውስጥ ወጣው ስለተሰወሩ ወጣቶች ታሪካቸውን ንገረን በሉት እስኪ፣ ሚገርም ታሪክ አለ። ሶስተኛው የመሬትም ምዕራቡንም ምስራቁንም ስላዳረሰ መሬትን ስለዞረ ንጉስ ንገረን በሉት። ሶስቱን ከመለሰላችሁ ነብይ ነው። መጡ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ሶስቱን ጥያቄ፣ ስለ ሩህ፣ ስለነዛ ወጣቶች፣ ስለዛ ንጉስ፣ ምስራቁንም ምዕራቡንም ስለገዛ ንጉስ። ረሱል ሰለላሁ ዐለይሂ ወሰለም ሲጠይቋቸው ቃል ሰው ሐዲስኩም ገደን፣ ነገኑልኝ መልሱን ሰጣችኋለሁ። እርሳቸው ጅብሪል ነገ ይመጣል ወይም ማታ መጥቶ ያድራል ብለው አላህ ሱብሃንአላህ ሊፈትን ለ15 ቀን ወህይ እንዳይወርድ አረጋለ። ጅብሪል ቀረ። ቁረይሾች ነገ ያለና መሐመድ ይኸው 15 ቀን ፈጀ፣ ይኸው ነብይ አይደለም፣ ስለ 3 ጥያቄ እንኳን ማያቅ ብለው ማስወራት ጀመሩ። መዲናም ባንድ እግሯ ቆሟል። የሙእሚኖችን እምነት ፈተኑ። በ15ኛው ቀን ቅሳዎቹ ወረዱ ወደ መሬት። ጅብሪልን አላህ ላከው። ጅብሪል ወህይ ይዞ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ስለዘገየባቸው ያ ጅብሪል ተአኸርተ ዐለይና፣ በጣም እኮ ዘገየህብን አሉት። ቃል ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ እኛ እኮ ጌታ ሲልከን አላህ እንጂ የመውረድ ስልጣን የለንም። አመጣና ሶስቱም መልስ ነገራቸው። አንደኛ ስለ ሩህ ወየስአሉነከ ዐኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ስለ ሩህ ይጠይቁሃል፣ የጌታዬ ጉዳይ ነው በላቸው፣ እናንተ ከእውቀት ትንሽ እንጂ አልተሰጣችሁም በላቸው። ምን ስለ ሩህ መልስ መጣ፣ ስለ መጀመሪያው ጥያቄ። ይሄን መልስ አላህ የታደረገው ሱረቱል ኢስራ ላይ። ሱረቱል ኢስራ ደግሞ የመንፈሳዊ ጉዞ ነው። ወደ ሰማይ ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት የሌሊት ጉዞ ነው። ኢስራ ከዛ ወደ ሚዕራጅ ወደ ላይ የወጡበት ረሱል ሰለላሁ ዐለይሂ ወሰለም 7ቱን ሰማይ ጀነትን፣ ጀሃነምን፣ ሲድረተል ሙንተሃ አይተው ሲመለሱ በአንድ ሌሊት ውስጥ ነበር። ይሄ መንፈሳዊ ጉዞ
ለመንፈሳዊ ጥያቄ ቦታ ተሰጠ ስለ ሩህ መንፈሳዊ ሚስጥር ነው አይደል የሩህን መልስ አላህ የት ውስጥ አደረገው ሱረቱል ኢስራ ውስጥ ከመንፈሳዊ ጉዞን ከሚያመላክተው ቻፕተር ውስጥ አደረገው ስለ ወጣቶቹ ግን አስሐቡል ካህፍ ናቸው ሱረቱል ካህፍ ላይ ተጠቀሰ እንደገና ስለዛ መሬትን ምስራቋን ምዕራብ ስለገዛው ንጉስ ደግሞ ስለ ዙልቀርነይን የት ውስጥ ተጠቀሰ ሱረቱል ካህፍ ላይ እዚሁ ጋር ያይዞ አላህ የሙሳና ኸዲርን ታሪክ ሱረቱል ካህፍ ውስጥ ከተተው ለምን ለይሁዳዎች መልስ እየሰጣቸው እናንተ ይሁዳዎች ረሱል ሰለላሁ ዐለይሂ ወሰለም ሶስት ጥያቄ ባለመመለሱ ታሶርበታላችሁ እንዴ እናንተ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ሶስት ጥያቄ አልመለሰም ብላችሁ ክብሩን ዝቅ ለማድረግ ትጥራላችሁ እንዴ ይሄው ሙሳ እንኳን ማያውቀው ጥያቄ አለ እነዚህ ሶስት ጥያቄ ከኸድር የተማራቸውን አለማወቁ ግን የሙሳን ዝቅተኝነት አያሳይም ግልጽ ነው አንድ ሰው ማያውቀውም ሊኖር ይችላል وفوق كل ذي علم عليم قل للذي يدعي في العلم معرفة حفظت شيئا وغابت عنك أشياء سنت معناك يوقت درجال وقت لما فلقنا ميتارو ملس الله لا يهودا وجسته ሶስት ጥያቄን የላካችሁት ባለመመለሱ በ15 ቀን ውስጥ የመልእክተኛውን ክብር ሊያወርደው አይችልም ግልጽ ነው ሙሳም እኮ ይኸው ተውራት የተሰጠው የናንተው ነብይ ተውራት የወረደለት ነብይ እኔን ያናገረ ነብይ ማቀውም ጥያቄ ኑሮኮ ከኸድር ሊማር ሄዷል ይሄ ሰዎችን ደረጃ የሚያወርድ አይደለም ሲል አላህ መልስ ሰጠ ስለዚህ ከዚህ ታሪክ ምንማረው ስድስተኛው ነጥብ ወፈውቀ ኩል ذي علم عليم ካዋቂ በላይ አዋቂ አለ ሁሌ አንተ ትንሽ ዳዕዋ ለስቶት ያወክ ይመስላል በጣም ብዙ ያላወከው ነገር ይበዛል ስድስተኛው አስተምሮት ይሄ ነው አምስተኛው ለአገልጋዮቻችን እንዘን ብለናል ስድስተኛው ምንድነው እሱ ካዋቂዎች በላይ አዋቂ አለ የዒልም መውቋጫው የት ነው العليم الله زندنا الله بسمعنا من التكما يرجن وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته